የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም መጥቻለሁኝ ለእናንተ የሚጠቅም ቪዲዮ ይዤ ለእናንተ አዳዲሶችም ትመጣላችሁ። ስለዚህ ለአዳዲሶችም ግዴታ ይሄን ቪዲዮ ወደ እናንተ ሼር ማድረግ ስላለብኝ ነው። ለምን በጣም ነው የሚጠቅማችሁ። የኔ ቪዲዮዎች ነግሬያችኋለሁ፣ በጣም ተደጋጋሚ ናቸው፣ ግን በጣም ጠቃሚ የሆነውን ነገር ነው ደጋግሜ ወደ እናንተ የማደርሰው። እንደውም አይታችሁ ከሆነ ዩቲዩብ ራሱ ሪኮመንድ ያደርገው ለምን ብዙ ጊዜ ነው የጫንኩትና የኔን ቪዲዮ ሪኮመንድ ያደርገው። ስለዚህ ለእናንተ ኖቲፊኬሽን አብዛኛውን ጊዜ አይደርሳችሁምና በጣም እይታው የወረደ ይሆናል። ግን ቢሆንም ለእናንተ በጣም የሚጠቅመውን ነገር ነው ወደ እናንተ እማደርሰው። ለምን እናንተ ላይ ለውጥ መጥቶ ሳይ ኮመንት ሳይ ነው እኔ በጣም መደሰተው ምረካው። ከምንም በላይ እኔ ነግራችኋለሁ፣ በክፍያ ስመጣ በጣም የወረደ ክፍያ ነው። እውነት ለመናገር ምንም አይነት ነገር ሰርታችሁ የምታገኙትን ገንዘብ ነው ዩቲዩብ ቻናል ላይ የሚወርደው ማለት ነው። ያ ማለት ያው ገንዘቡን ንቄው ምናምን እንዳልሆነ መረዳት አለባችሁ። ግን ነገን ነው የማየው። ዩቲዩብ ቻናል ማለት የቲክቶክ አካውንት ማለት ብዙ ነገር ልትሰሩበት የምትችሉት ነገር ነው ካወቃችሁ ማለት ነው። ያው እኛ ሀገር ሲስተሙ ስለሌለ ማለት ነው እንጂ ብዙ ነገር ይሰራበታል። በስነ ስርዓት ከሰራንበት፣ ሰውን ካከበርንበት፣ ሰውን ወደ ራስ አክሴፕት ታደረግንበት፣ እኛ አያያዝ ከቻልንበት ነገ ብዙ ነገር ይሰራል። መቼም ሀገራችን እንደዚህ ሆነ አትቀርም። እግዚአብሔር ይመስገን በጣም ብዙ ለውጦች አሉ፣ እየመጡም ነው። ሰውም እየሞተ ምንም እያለ የሆነ በቃ አለ፣ ቴክኖሎጂው አለ፣ ሁሉም ነገር አለ። ዓለም ላይ ብዙ መስራት የምንችልባቸው መንገዶች ማለት ነውና ቢሆንም ግን የኛ ሀገር ያው እንደምታዩት ነው፣ ጦርነት ነው፣ የኑሮ ውድነት፣ ብዙ የተጨናነቁ ህግ የመጥፋት አይነት ባህሪ ያለና ያ ነው። ነገን ተስፋ እናደርጋለን። እኛ ተስፋ አንቆርጥም፣ ኢትዮጵያውያኖች ነን። ዛሬም መጥቻለሁ። ቅርንፉድ በውሃ ነው የምሰራላችሁ። በጣም ቆዮ ከሰራው አዳዲስ ተከታዮችም እየመጣችሁ ስለሆነ ላይክ እና ሰብስክራይብ አልላችሁም ብያችኋለሁ። ለምን እኔ ሳልላችሁ ነው ያደረጋችሁት፣ የወደዳችሁኝ፣ ያከበራችሁኝ። እግዚአብሔር በትልቁ ያክብርልኝ። በእውነት እጥፍ አድርጎ ለእናንተ ክብርን ይስጠልኝ፣ ምቾትን ይስጠልኝ፣ ጽድቅን ይስጠልኝ። ብዙ ነገር እኔ አላቅም፣ ብቻ ለእኔ ብዙ የተመኛችሁ ሁሉ ምንም ቃላት የለኝም። ፈጣሪ አምላክ ለኔ ያሰባችሁት ለእናንተ ይስጥልኝ። እግዚአብሔር ሰላም ያርግልን። በእውነት ስደት ላይ የሚያላችሁ እህቶቼ ፈጣሪ ያሰባችሁት ተሳክቶ ወደ ሀገራችሁ ተመልሳችሁ ደግሞ ፈጣሪ ለእናንተ ትልቅ ህይወት ይስጥልን። የኛ የስደት ህይወታችን በእውነት እኔ አሁን የስደት ህይወቴን ከስደተኛ ሰው ጋር ነው የማወራው። ለምን እዚህ ያለ ሰው አያውቅም እና አላወራም። በቃ ሁሉ ነገሬ ፕራይቬት ነው። ምንም ነገር አልናገርም። ግን ስደተኛ ሳገኝ ግን አወራለሁ። ለምን አንድ አይነት ነው ህይወታችን። እንደውም እኔ ማህበር ብንመሰረት ሁሉ ብዬ የማስብበት ሁሉ አጋጣሚ አለ። ለምን እንግባባለን፣ በጣም ነው የምንግባባው። እንኳን አውርተን በምልክት ራሱ እንግባባለንና ክፉ አይንካችሁ። በያላችሁበት አረብ ሀገር ላይ ያላችሁ ሁሉ እግዚአብሔር አምላክ ከክፉ ነገር በሙሉ ይጠብቃችሁ፣ ሰላም ለሀገራችሁ ያብቃችሁ ማለት ነው። እንግዲህ ፊቴ እንዳያችሁት ነው፣ በጣም ለውጥ አለው። በጣም እየገረመኝ ነበር። እንደውም እጄንም እና ፊቴን እያየሁት ነበር። እንደውም በፊት ፊቴ ነበር የሚጠቁረው ማለት ነው ከእጄና ገርሞኛል። አሁን ከአዘጋጅ ካሉኝ ቀሲል ከቁርቁራው እንትን ላይ ዱቄት ላይ ጧት በዛ ነው የምታጠብ። በፊት ግን የሚገርማችሁ አድርቄ አንዳንድ ጊዜ ወይ ደግሞ ፀሐይም እንደዚህ ወይም ጊዜም አይኖረኝምና ሳላደርቅ ልሰራ ስል ትንሽ ነበር እንትን የምለው። አሁን ግን በብዛት ሳዘጋጅ ከዛ ላይ ቀንሼ ጧት በሳሙና አልጠቀምም፣ በቀሲል ብቻ ነው የምታጠበውና በጣም ፊቴ እየገረመኝ ነው ራሱ እንደዚህ ሳየው ማለት ነውና በመስተዋት ሳየው ገርሞኛል። ጥርት ብሏል የበለጠ ማለት ነው። ትንሽ ውፍረት ነው የቀረው። እንግዲህ እኔ ስወፍር ሲስተካከል ይወፍራል ማለት ነው። ፀጉሬን እንደምታዩት ነው። ፀጉሬን እንደዚህ ነው የሰራሁት። አያችሁት አይደለ? በጣም ነው የሚያምረው። ትንሽ ደቀቅ አድርጌ ነው የሰራሁት፣ ግን ላላ አድርጌ ነው ከዚህ ጀምሮ እያያችሁ ማለት። እኔ ክፍል ብዙም አይደለውኝም፣ ግን ስሰራ ያው ብዙም እንትን አልልም። ግን አያችሁ እንዴት እንደተውኩለት። ክርር አድርጌ ምናምን አልሰራውም። ለምን ለራሱ ለእድገቱ፣ ለምቾቱ፣ ለመፋፋቱ፣ ለሁሉም ነገር ፀጉር ክርር ተደርጎ አይሰራም ብያቸዋለሁ። ብዙዎቻችሁ የሚያስማማችሁ ምንድነው አንድ ላይ ፀጉር ለውጥ የለውም። በርበሬና ሽሮ ነው የቀረው። ፀጉራችሁን ካልያዛችሁት በርበሬና ሽሮ ብታደርጉበትም ለውጥ አይመጣውም። እናንተ በርበሬ ሽሮ ላይ ሄዳችሁ ምንም ነገር ብታመጡ የዓለም ቆንጆ ቅባት ገዝታችሁ ብትጠቀሙ ፀጉራችሁን ካልያዛችሁት ማድረጉ ብቻ አይደለም፣ እዚህ ጋር ማፍሰሱ ብቻ አይደለም፣ ታይዟል እኮ ጫፉ መቆረጥ ያለበት ትታችሁታል።
ፀጉራችሁ ምን አይነት ነው? የኔ ፀጉር ምንድነው? ሃይብሮስቲ ነው? ኖርማል ፕሮስቲ ነው? ሎ ፕሮስቲ ነው? ምን አይነት የአይነት ነው? ገፈሬ ነው? ዞማ ነው? ወይስ ከርዳዳ ነው? ሉጫ ነው? ለሉጫ ምንድነው መጠቀም ያለብኝ? ለዞማ ምን አይነት ነው? ለገፈሬ ምን አይነት ነው? ለከርዳዳ ምን አይነት ነው መጠቀመው ነገር የሚለውን ነገር አልያዛችሁትም። ስለዚህ የፀጉራችሁንም አይነት አላወቃችሁም። አንተና ሮዝመሪ ያለች ሮዝመሪ ተጠቀማችሁ፣ ቅርንፉድ ተጠቀማችሁ፣ የሆነ ቫዝሊን በምንም ተጠቀማችሁ ፀጉራችሁ አይሰራም። እና ስትሰሩ ደግሞ በስነ ስርዓት አሰሩትም ወይ ፀጉር ቤት ሄዳችሁ ነው አክራችሁ መሰረት ከዛ ይነቃቃል ፀጉሬ ያው ነው። እንደዛ የሚባል ታሪክ የለም። ሲጀመር ስለተጠቀማችሁ ብቻ አይደለም። እኔ ሁሌም እነግራችኋለሁ ስትጠቀሙ አጠቃቀሙን ማወቅ፣ እንደገና ደግሞ ፀጉራችሁን አይነት ማወቅ፣ ስትሰሩ ስታጸዱ የምትሸፍኑ ፀጉራችሁን ስታስሩ ነግሬያችሁ ሌሊት ማሰር እንዳለባችሁ ማለት ነው። ሌሊት ማሰር አለባችሁ። መተሻሸት መሰባበር የለበትም። ያን ነገር በሙሉ አስረድቻችኋለሁ። ቪዲዮውን መስራቶ ይሄን ተጠቀሙ አይደለም የምክርም እየሰጠኋችሁ ነው። በምን ራሴ ነኝ ነግሬያችኋለሁ። እኔ የፀጉር ባለሙያ አይደለሁም፣ ግን ልምድ ከወሰድኩት ልምድ በጣም እንደውም ፍቅሩ እያደረብኝ ነው። ስለ ፀጉር አያያዝ ማለት ነው። እንክብካቤ በደንብ እያየለ ለምን ውጭ ላይ ሲወጣ ፀጉር ሳይ ይሄ ነገር እንዲህ ቢደረግ ይስተካከል ነበር የሚለው ነገር ውስጤ እያደረብኝ ስለሆነ ያው ፍላጎቱ አድሮብኛል ማለት ነው። ስለዚህ ፀጉር አያያዝ እንደዚህ እንትን ብል ለኔ በጣም ደስተኛ ነኝ ማለት ነው። ስለዚህ ካገኘሁት ልምድ ነው ብያችኋለሁ። ከሌሉ አሁን 100% እርግጠኛ ሆናችኋል ፀጉር ለውጥ የለውም። ለምንድን ነው ለውጥ የሌለው? እናንተ አያያዛችሁ እንጂ ፀጉር ይለወጣል። ምናልባት በጣም አስቸጋሪው ፀጉር የትኛው እንደሆነ ታውቃላችሁ? ይሄ ጭድ የሆነው ፀጉር ይሄ ምናልባት የገጠር ልጆች ታውቃላችሁ። ማይሆን መሬት ላይ የተሰራ ጤፍ ሲበቅል የሆነ ጭቡድ ነው የሚለው ራሱ ይጣበቃል። እንደዚህ ይሄ ሎ ፕሮስቲ የሆነ ፀጉር ሉጫም አይደለም ጭድ ነው የሆነው። በቃ የሆነ የሚሸማቀቅ ነው ደግሞ ይሸማቀቃል፣ አይዘረጋም። እሱ ምናልባት ለመመለስ በጣም ብዙ ጊዜ ሊፈጅ ይችላል። ሌሎቹ ግን ሁሉም በየደራቸው መመለስ ትችላላችሁ፣ ማስተካከል ትችላላችሁ። ዛሬም እንግዲህ ቅርንፉድ ነው ማሳያችሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ወደ ቪዲዮ ሁልጊዜም እንደምላችሁ እንግዲህ ቅርንፉድ አይበዛም። ብቻውን ሰራው እኔ ምንም ነገር አላደርግበትም ብቻውን ስለፈለኩት። ቅርንፉዱ ግን በጣም እንደምታዩት በጣም ቆንጆ ቅርንፉድ ነው። በጣም ነው የሚያምረው። ብዙ እህቶቼ ቅርንፉድ ሽበት ያመጣል፣ እንደውም ሽበትን ያጠፋል እውነት ለመናገር ማለት ነውና ሽበትን ያደበዝዛል። ከለሩን ራሱ ይቀይረዋል ያለውን ሽበት ማለት ነውና ሽበት አያወጣም። ግማሽ የሾርባ ማንኪያ ነው የምናደርገው። ትንሽ ብትወቅጡት ይመረጣል። ለምን ከውስጡ በደንብ እንዲወጣ ማለት ነው። ይሄው እንግዲህ ይሄው ወቅጫዋለሁኝ እኔ። ከለሩ በጣም ነው የወደድኩትና በጣም ቆንጆ ነው። ቅርንፉዱ በጣም ቆንጆ ነው። ይሄው አንድ ብርጭቆ ውሃ ነው የማደርገው። ጊዜም አይፈጅባችሁም፣ ሽታም አይረብሽም። በቀላሉ ፀጉራችሁ እንዳይነቃቃል እንዲያድግ ማድረግ ትችላላችሁ በዚህ በቅርንፉድ ብቻ ማለት ነውና አናፈላም። ሁሌም እንደምላችሁ እኔ ምንም ነገር አላፈላም። ሁሌ እንደምትከታተሉኝ አናፈላም። ሲግል ነው የምናወጣው። እንደውም ማፍላት እንደዚህ መጣድ የማይመቻችሁ እህቶቼ፣ እንደዚህ እሳት ላይ ራሱ ማጋል የማይመቻችሁ እህቶቼ በፈላ ውሃ ትንሽ ለአንድ 20 ደቂቃ ዘብዘብ አድርጋችሁ አጥልላችሁ መጠቀምም እንደምትችሉ እነግራችኋለሁ ማለት ነው። ይሄው እንግዲህ አሁን ጋል እያለ ነው። ስለዚህ እናወጣዋለን። አያችሁት? ከለሩ በጣም ነው የሚያምረው። በቃ ሻይ ነው የሚመስለውና በጣም ነው የወደድኩት ከለሩን በነገራችሁ ላይ። አሁን እንግዲህ ቀዝቀዝ ብሎልናል። እኔ በእንደዚህ አይነት ማጥለያ ነው ማጠለው። በዛኛው ማጥለልም ይቻላል፣ ግን ብናኙ ምንም መውረድ የለበትም ፀጉራችን ላይ ወይም ደግሞ ቆዳችን ላይ ማረፍ የለበትም። የዚህ ብናኝ ያው ነግሬያችኋለሁ ቅርንፉድ ምን ያክል ኃይል እንዳለው። ቅርንፉድ ቆንጆ ሲሆን አያችሁ እንደዚህ እንትን ይላል ማለት ነው። ቅርንፉድም አያችሁ አይደል ቅባት እንዳለው ተመለከታችሁ አይደለም? ልክ እንደ ቡና አይነት ቅባት ነው ያለውና ቅባት አለው። በጣም ነው የሚያምረው። እንደምታዩት በጣም ያምራል። በጣም ደስ ነው የሚለው። በጣም ነው የሚያምረው። እንዳያችሁት እንዳታየዋችሁ ማለት ነው። እንደሞቀ ነው ወይ የምንጠቀመው የምትሉ ልጆች አላችሁ። እንደዚህ ቪዲዮ ሰራ የቅርንፉድ
አዎ እንደውም ማለት ነው ስታሳድሩት ወይም 3 ቀን ነው ያልኩት። እኔ ግን ይበላሻል ማለት ያው እናንተ እናስቀምጠዋለን የምትሉኝ እህቶች አላችሁና ፍሪጅ ውስጥም ስናደርገው ሲቀዘቅዝ ይሞታል ኃይሉ ማለት ነው። ያው የምንፈልገው ንጥረ ነገር ሙትት ነው የሚለው። ስለዚህ ምናልባት በጣም አስቸጋሪ ከሆነባችሁ ካስቀመጣችሁት ግን ስትጠቀሙ ሞቅ አድርጋችሁ ብትጠቀሙ ኃይሉ ይንቀሳቀሳል ማለት ነው። ስለዚህ አሁን በርግጥ ቀዝቅዟል፣ ግን የዘና ያክል ሙትት ያለ ቅዝቃዜ ባይሆንም ግን መጀመሪያ በነገራችን ላይ ታፍላን አይደለም ፓራፊን አይደለም ይሄ ቅባት ማለት ነው። በሮዝመሪ እና በአቮካዶ የሰራሁት የኮኮናት ጣሳው ባለፈው ያሳየኋችሁ እሱ ነው። ቫዝሊኑ ሌላ ቦታ ሄዷል ማለት ያው ሰው ወስዶታል። በርግጥ ሰው ነበር ያስረልኛለኝና አሁን ይሄንን መጀመሪያ ያቀባለሁኝ። በጣም ድርቅ እንዳይል ነው። ግን የኔ ፀጉር አይልም ሲጀመር። ግን ምናልባት ቆዳችሁ አሁን አሳከከን ምናምን የምትሉ እህቶቼ መጀመሪያ በደንብ ቅባት መቀባት አለባችሁ። ሲቀጥል ደግሞ ሁልጊዜም ነው የምትጠቀሙት። ግን አሁን እንደዚህ እንትን የሚል የበለጠ አደረቀብኝ የምትሉ እህቶቼ ፀጉራችሁ ምናልባት እንደኔ ወይ ዞማ ወይ ደግሞ ሉጫ መሆን አለበት ይሄን ስትጠቀሙ። በጣም ጠንካራ ፀጉር፣ ከርዳዳ ፀጉር፣ ገፈሬ ፀጉር ያላችሁ ይሄንን ቅርንፉድ ባትጠቀሙት ይመረጣል። በዛ ፋንታ እናንተ ተልባና ጥቁር አዝሙድ ነው መጠቀም ያለባችሁ ማለት ነው። እንደውም እንደዚህ ቁጥርጥር ሰርታችሁ ስትረጩት ይመቻል። በጣም ነው የሚመቸው። እና ይሄን አሁን እኔ በቃ 3 ቀን ነው የምጠቀመው። ለዛውም በጣም እንደዚህ ቀዝቀዝ ካለ ነው አየሩ ማለት ነውና ቶሎ ነው የሚበላሸው። እኔ በጣም ነው የተመቸኝ። በጣም ፀጉራችሁ በፍጥነት ራሱ እንዲያድግ ያደርገዋል እውነት ለመናገር እና ደግሞ ፀጉራችሁ እንዳይነቃቀል እንዲጠነክር ያደርግላችኋል። እኔ ነገ ሰርግ አለብኝና በነገራችን ላይ ፀጉሬን አያችሁ አይደል? ፀጉር መያዝ ለምን እንደሚጠቅም አሁን ይሄን ፈትቼ ፍሪዝም ባደርገው እንዲሁም ቢሄድም አያችሁ አይደል? ፀጉሬ በጣም ነው የሚያምረው። ምናልባት ለሰርግ ማይሆን ሊሆን ይችላል፣ ግን ያው እኔ ገጠር ስለምሄድ ብሰራውም ወዲያው ነው የሚበላሸው በጣም ስለሚሞቅ። እና ፊቴን እንዴት ነው ለውጡን በደንብ ወዳችሁልኛል አይደል? እኔ ቅንድቤን አልነካምም፣ እዚህ ኩል የለም፣ እዚህ ከንፈሬ ምንም አይነት ነገር አልጠቀምም። ብዙ ሰው አንዳንድ ሰዎች ነው ተቀባቢ ምናምን የምትሉኝ ሰዎች አላችሁና እኔ ካሁን በኋላ አልቀባም። እውነት እንደው አንዳንዴ እኔ አላቅም እንደው አንድ ቀን ሞክሬ ላሳያችሁ እችላለሁ እኔ ላይ ምን እንደሚመስል ማለት ነው። ግን እሱንም ቢሆን እኔ ኃጢያት ሌላ ችግር መግባት አልፈልግም። አሁን ያ የምሰራው ይበቃኛል አይደል? የምሰራው ኃጢያት ይበቃኛል። ሌላ ደግሞ ይሄ ጥሩ አይደለም፣ የሆነ ነገር መቀጠል አለብኝ፣ ጥፍር መሰራት አለብኝ፣ በቃ ትክክል አይደለም የፈጠርከኝ፣ ይሄንንም በቃ መቀናደድ አለብኝ፣ ከንፈሬን ምናምን ብዬ ሌላ እንትን ነገር ፈጣሪ ማስከፋት አልፈልግም። በዚሁ ባለበት ምረቱን ይስጠይ ብዬ ስለማስብ ነውና ያው ቀረ እንዳይላችሁ እናንተን ፍላጎት ማሟላት ነበረብኝ። እንግዲህ ይህንን ይመስላል። እንግዲህ ያው እንድትነቃቁ ያው ግንዛቤውንም እንድትወስዱ ነው። የፀጉሩን አያያዝ ግንዛቤ እንድትወስዱ ነው። ፀጉራችሁ ስትሰሩ ለካ እንደዚህ ስትሰሩት ራስ ያምራል። አይሽ ላላርጋችሁ እኔ በጣም አላልቼን የሰራሁት ይታያችኋል ብዬ አስባለሁ። አያችሁ እና ያው በጣም ያምራል። እንደውም አንቺ ነሽ የሰራሽው ነው እያሉ ነበር። አሁን ወጥቼ መንገድ ላይ እያዩት በጣም አንቺ ነሽ የሰራሽው ሰው ነው የሰራሽ ፀጉር ነው የሰራሽው ነው እያሉ ነበርና ራሳችሁ መስራት ብትለምዱ ብትሰሩ ሰው እስኪሰራችሁ ድረስ መጠበቅ የለባችሁም። እናንተ ሰው እስኪሰራችሁ ሰው እስኪመቸው ወይ ደግሞ ፀጉር ቤት ሄዳችሁ ፀጉር ቤት እኔ አትሄዱ አላልኩም። ደግሞ የፀጉር ቤትንም ስራ ማዳከሜም አይደለም። ተሰሩ። ግን ፀጉር ስትሰሩ ለምሳሌ እኔ የቴ ልጅ አለች
የአርጎባ ሹሩባ ነው የምሰራውና በጣም ነው በቃ የምወደው። እንደዚህ ነው የምሰራው። እንደውም ምን ያሳመማለሁ ለምን ከአንዱ አንዱ ፀጉር ስለማበዳድረው ማለት ነው። ትክክል ስለማልከፍል እሷ እንደዚህ ነው የምትሰራው። በቃ አሻም ነው የምታደርገውና ሲፈታ በጣም ምን ብዬ ልንገራችሁ በጣም ነው የሚያምረው። እንደገና ደግሞ በጣም ነው ፀጉሩ የሚወደው ያን ስራዊት ማለት ነውና ላላርጋችሁ ራሳችሁ መስራት መልመድ አለባችሁ። ሶስት እንዲሰራችሁ መጠበቅ የለባችሁም። ለፀጉራችሁ ጤናማ እንዲሆን ከፈለጋችሁ እንደዛ ነው ማድረግ። ፀጉር ቤትም ስትሰሩ ደግሞ ላላርጋችሁ ነው እንዲያምር ውበቱ እንዲያምር ብቻ እንዴት ያምራል። የኔ አሁን እየሰራሁት ምን ሆነ ሷሪ ሊሰራኝ ነው ራሴ ነኝ የሰራሁት አያችሁ አይደል? ስለዚህ አንዛዛውባችሁ አታንዛዥ ባክሽ ስራ አለብን ምናምን ያላችሁ ቶቼ በጣም ይቅርታ እሺ። እኔ ያው እንድትረዱ በደንብ እንዳስረዳችሁ ብዬ ነው። ይሄን ይመስላል። በቀጣይ ደግሞ አሁንም እንዲሁ ለእናንተ የሚጠቅም አዳዲስ ቤተሰቦችም እየመጣችሁ ስለሆነ እናንተ የሚጠቅም ነገር ይዤ እስከምመጣ ድረስ ብያላችሁ በሰላማችሁ ብስት ይበልልኝ። ቻው ቻው።